ይመኝላችሁ ለሁላችሁ ሰላም ጤና ይስጥልን። ውድ የዋንሶን ቻናል ቤተሰቦቻችን እንደምን አላችሁ? ከአምላክ የሆነ ሰላምና በረከት በያላችሁበት ይድረሳችሁ። ቤተሰቦቼ እንደሚታወቀው የዋንሶን ቻናላችን ዋንሶል አንዲት ነፍስን በዋንሶን ቻናላችን የኛ የሰው ልጆችን የሰውነት ቅርጻችንን ማለትም የአእምሯዊ፣ የመንፈሳዊ፣ የስሜታዊ፣ የአካላዊ እንዲሁም የተለያዩ መስተጋብሮቻችንን የፍቅር፣ የደስታ፣ የበረከት ህይወቶችን የምናጋራበት ይሄ ትልቅ የሰውነት ማንነታችን የሚሰራ ቻናላችን ሆኜ እንደ እግዚአብሔር ፍቃድ ሁሌም የማመሰግነው አምላክ እንደ ቸርነቱ አመሰግነዋለሁ። ምክንያቱም አምላካችን እንደኛ እንደ ሰው ልጆች የተከበረ ምንም ፍጥረት የለም። በምድርም በሰማይም እንዲኖር የተፈቀደለት በምድርም ደስታዎችን እንዲያገኝ በሰማይም ደስታ ዘላለማዊ ህይወት እንዲያገኝ የተደረገ የሰው ልጅ ብቻ ነው። ያውም ትልቅ የሆነ የራሱ ፍቃድ ተሰጥቶት በራሱ ፍቃድ የተለያዩ ነገሮችን ማድረግ እንዲችል ራሱ መልሶ ራሱን ዓለምን የተለያዩ ነገሮችን መስራት መፍጠር እንዲችል የተደረገው የሰው ልጅ ብቻ ነው። ስለዚህ ለሰው ልጅ የተከበረ ነገር የለምና የዋንሶል ቻናላችንም ዋና ዓላማው ሰውነትን ከፍ ማድረግ ሰውነትን ማክበር ነው። ስለዚህ ቻናላችሁ በዛሬ በጣም ቀለል ያለ ነገር ላወራችሁ ፈልጋለሁ። ነፋሻማ የሆነ ቦታ ላይ ቁጭ ብያለሁ። ስለዚህ ሰዓት ለዚህ ጊዜ ስለ ሁሉም ነገር የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በጣም ደስ ብሎኛል። ሁላችንም በያለንበት ነገር በያለንበት ቦታ አምላካችንን እንድናመሰግን እጋብዛለሁ። ስለዚህ ትልቅ ላነሳላችሁ የምፈልገው ነገር ሰውነታችንን በደንብ አድርገን ትኩረት እንስጥ። ክብር ለሰውነት፣ ትኩረት ለሰውነት፣ ክብር ለአንዲት ነፍስ እላለሁ። ስለዚህ የዚህ ቻናላችን ዋነኛ ዓላማ የሰው ልጅን አንዲት ነፍስን በደንብ አድርጎ መስበክና ሰውነትን ከፍ ማድረግ ነውና ሰውነት ልዕልናውን አግኝቶ ሰውነት የሚገባውን ክብር አግኝቶ ማየት መኖር ነው የምንፈልገውና ክብር ለሰውነት የሚሰጥ ክብር ለሰውነት እላለሁ። ስለዚህ በእያንዳንዱ ነገራችን ያለንበትን ቦታ እናመስግን። በጣም ውድ የሆነ በጣም ያማረ ቦታ አለ የምንልኩን ያለንበትን ቦታ ኢንጆይ እናድርግ። ያለንበትን ቦታ እናመስግን፣ እንየው። እጽዋት ነው፣ ሌላ የተለየ ነገር የለም። ትልቁ እጽዋት ናቸው። ስለዚህ ከእጽዋቶች ጋር ከነፋሱ ጋር እናውራ፣ እንደሰት። እግዚአብሔርን ስለኛ ብቻ ሳይሆን ስለ ሁሉም ነገር እናመስግነው። ስለ ሌሎች ደግሞ መልካም ነገር ሲደረግላቸው ልባችን ምንድነው የሚለው? መልካም ነገር ማይናገር ከሆነ አቤቱ ዝም ብትጠርልኝ አቤቱ ይቅር በለኝ ብለን ምን ማድረግ አለብን? ሁሌም ያንን ማሸነፍ አለብን። ስለዚህ ትልቁ ነገር ራሳችንን መካድ፣ ራስን ማክበር፣ ሰውነትን መውደድ ማለት ራስን መካድ ማለት ነው። ይህም ማለት ራሳችን ራስ ወዳድ ብቻ እንድንሆን፣ ራሳችንን ብቻ እንድናስቀድም፣ ራሳችንን ብቻ ከፍ እንድናደርግ ያ ማለት ከሰውነት ይወጣል። ሌላ ሰው እንደሆነ የማናስተውልበት ነገር ተከተለ። ስለዚህ ሰውነት ማለት ራሱን ተረድቶ ሰውን መረዳት የሚችል ለሰው ልጅ ማዘን፣ መራራት፣ ማሰብ፣ መጸለይ የእውነት ቅዱሳንን በጣም የሚገርሙ ወይም ደግሞ መረዳቸው እንዴት ነው? ይሄ ሁሉ የኛ ኃጢአት እንዴት አያስነባቸው? እንዴት እግራቸውን አይቆረጣቸው? የእውነት ዓለምን ስትንቋት እኮ ዓለም እንደምታልፍ ስታቅፉ የሰው ልጅ ያሳዝናቸው። እንዲመባከሉ፣ እንዲመባዘኑ፣ እንዲመታለሉ በጣም ያሳዝናል። ስለዚህ ሁላችንም የሰው ልጆች አንዲት ነፍሳችን እናውቃል። የልጆችን ደግሞ አንዲት ነፍስ እንድንጠብቅ ልክ እንደኛ ሁሉም ሰው ምድራዊ ጠማ የሚፈልግ እንደሆነ እንድናውቅና የሰው ልጅን በውጫዊ ነገሮች ወይም ባሉት ነገሮች ሳንለካ የሰው ልጅን ያለውን የራሱን ብቻ የሰውነት ማንነት የሰውነት ክብር እንድንጠብቅ ነው። ነፍሱን አንዲት ነፍስ መሆን እንድናስብ አደራ ላለሁ። ሁላችሁም እጅግ አድርጌ አመሰግናለሁ። መልካም ቀን መልካም ምሽት እንዲሆን እመኛለሁ። ስለዚህ ዋና ፖይንት ክብር ለሰውነት ቅድሚያ ለሰውነት እንዲሰጥላለሁ። እጅግ አድርጌ አመሰግናለሁ። ያለንበት ሁኔታ በሁሉ እግዚአብሔርን እናመስግናለን። ስለዚህ እንደ ቸርነቱ እንደምንለው ለዚህ ሰዓት ጊዜ እንደተጠናማ ሀገራችን ያንን በጭምር ምህረትና በቸርነቱ በሰላም